ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ አላችሁልኝ? ደህና ናችሁ ወይ? ዛሬ እንግዲህ እስቲ አንዳንድ ነገር ልንገራችሁ ብዬ ነው የመጣሁት። ምንድነው እሱም አብዛኛውን ጊዜ ሞዴል ለመሆን እፈልጋለሁ፣ ግን እንዴት መሆን እንዳለብኝ አላውቅም እና እርዳኝ፣ አግዘኝ፣ ምን ማድረግ እንዳለብኝ ንገረኝ ምናምን የምትሉኝ በተለያዩ ሶሻል ሚዲያዎች አላችሁና እስቲ ይህንን ነገር ዛሬ ልንገራችሁ። የመጀመሪያው ነገር ሞዴል ለመሆን የሚያስፈልገው የመጀመሪያው ነገር ግን ፓሽናችሁ ነው። ማለት ኢንተረስትድ መሆናችሁ ብቻ በቂ ነው። ለሆነ ነገር ፓሽናችሁ ከሆነ ወይ ደግሞ ኢንተረስታችሁ ካልሆነ ያንን ነገር ብትሰሩት ውጤታማም አትሆኑም። ሲቀጥል ደግሞ ያን ያክል ብዙም ውጤታማ ለመሆን ስራውን አትሰሩም ማለት ነው። ስለዚህ አንድ ሰው ሞዴል መሆን ሲፈልግ ምንድነው ማድረግ ያለበት? እኔ ምን አለኝ፣ ለምን አይነት ሞዴል ነው የምሆነው የሚለውን ነገር ማወቅ አለበት። ለምሳሌ ያክል እኔ አሁን ለምሳሌ ሜትር ከ90 ነኝ። ሜትር ከ90 ማለት በፋሽን ኢንዱስትሪ ውስጥ በጣም ትልቅ ቦታ ነው። ለፋሽን ሾው እሆናለሁ፣ ለኮሜርሻል እሆናለሁ፣ ለፎቶሹት፣ ለምንም ነገር እሆናለሁ ማለት ነው። ምንም ነገር ለስራ ብል እችላለሁ። ምንም አይነት የሚገድበኝ ነገር የለም ማለት ነው። ግን ከዛ በታች የሆናችሁ ለምሳሌ ሜትር ከ70 ሆናችሁ ሞዴል መሆን የምትፈልጉ ኦቨር ኳሊፋይድ ሲያደርጉ ደግሞ በጣም ሜትር ከ80 ምናምን ሆናችሁ ወይ ደግሞ ሜትር ከ75 70 ምናምን ሆናችሁ ወይ ደግሞ ከዛም በታች ከ65 ምናምን እንደዚህ ምናምን ሆናችሁ ግን ሞዴል መሆን የምትፈልጉ መስራት የምትፈልጉ ከሆነ ምንድነው ማድረግ ያለባችሁ? ይህንን ነገር ካታጎሪው መለየት ነው ያለባችሁ። ከሜትር ከ65 ወይ ከ70 ምናምን ሆናችሁ መስራት ስትፈልጉ ምንድነው ዘርፉ፣ በምን አይነት ዘርፍ ላይ ማተኮር እችላለሁ፣ ምን አይነት ሞዴል መሆን እችላለሁ የሚለውን ነገር ካወቃችሁ ቀላል ነው ማለት ነው። ሄዳችሁ ሞዴሊንግ ትምህርት ቤት መማር ትችላላችሁ። ከዛ በኋላ በምትፈልጉት አይነት ትምህርት በደንብ ብቁ ትሆኑና ከዛ ነገር ስትወጡ ውጤታማ ትሆናላችሁ ማለት ነው። ስለዚህ አንድ ሰው ሞዴል መሆን ሲፈልግ ባይ ዘ ወይ እዚህ ላይ አንድ ነገር ልጨምርላችሁና ከሞዴሊንግ ትምህርት ቤት ብቻ የወሰዳችሁት ኮርስ በቂ አይደለም። ሁልጊዜ ራሳችሁን አፕዴት ማድረግ አለባችሁ። ሁልጊዜ ራሳችሁን በተለያየ ማለትም ከእናንተ ዘርፍ ጋር በሚገናኝ ነገር ሁልጊዜ ኢንተርኔት ላይ ሰርች ማድረግ አለባችሁ በደንብ። ለምሳሌ ፎቶ ሞዴል ከሆናችሁ ፎቶ አነሳስ ፎቶ ሹቶችን እንዴት ማድረግ እንዳለባችሁ በጣም ራሳችሁን አፕዴት ማድረግ አለባችሁ። ስለዚህ ያንን ነገር ማታደርጉ ከሆነ ብዙም ያን ያክል እንትን ላትሉ ትችላላችሁ። ከትምህርት ቤቱ ብቻ በወሰዳችሁት ከሆነ ያን ያህል እንትን አይልም ማለት ነው። ሲቀጥል እኔ ብዙ ጊዜ ብዙም ሪከመንድ አላደርግም። አሁን ላይ በጣም እውቀቱ ማለትም ብዙም እውቀቱ የሌላቸው የሆነ ትምህርት ቤት ማለት የማይታወቁ ሰዎች ምንም ኢንዱስትሪው ላይ ምንም የማይታወቁ ሰዎች የሞዴሊንግ ትምህርት ቤቶችን እየከፈቱና እያስተማሩ ነው ያሉት። ስለዚህ በጣም ጥንቃቄ ማድረግ አለባችሁ። ብራችሁን ነው የምትከፍሉት እዛ ጋር ጊዜያችሁ አለ፣ ብራችሁ አለ፣ ብዙ ነገር ሉዝ የምታደርጉት ነገር አለ የሆነ ነገር ለማግኘት ብላችሁ። ስለዚህ ያንን ነገር እንትን ከማለታችሁ በፊት በደንብ ስለዛ ትምህርት ቤት ማወቅ አለባችሁ። ባክግራውንዱን ማወቅ አለባችሁ። የሰውየውን ስኪል ማወቅ አለባችሁ። የሚሰጣቸውን ትምህርቶች አጥጋቢ ነው ከሌላው አንፃር ከሌላው ጋር እያነጻጸራችሁ ምናምን በደንብ ማወቅ አለባችሁ። ዝም ብላችሁ ሞዴሊንግ ትምህርት ቤት ተከፈተ በአቅራቢያው የለም፣ እናንተ ደግሞ አጋጣሚ ሆኖ የምትፈልጉትን ነገር ይሄንን ሞዴሊንግ ትምህርት እንዴት ልማር እያላችሁ እያሰባችሁ ነበረ። ስለዚህ ያ እድል ሲመቻች ወዲያው ነው ሄዳችሁ የምትገቡና የምትማሩ ከሆነ የምትከፍሉት 2000 ብር ሊሆን ይችላል በወር 1500 ወይ 3000 አረውን ነው ብቻ ሰውየው ባለው መሰረት በዛ ተከፍሉና ግን ምንም ውጤታማ ያልሆነ ነገር ምንም ለፍሬ የሌለው ነገር ይሆንባቸዋል ማለት ነው። አሁን ለምሳሌ ክፍለ ሀገር ላይ ምናምን ሲከፈት ብዙ ጊዜ ምንድነው የሚሉት? ከዛ ከክፍለ ሀገር ወደ አዲስ አበባ ይዘናችሁ እንሄዳለን፣ አዳማ ይዘናችሁ እንሄዳለን፣ እዛ ምናምን እንደዚህ ምናምን የሌላ አይነት ነገር እንደዚህ ጆካ እንደሚባለው እንደዛ አይነት ዝም ብሎ ሆዳችሁን የሚነፋ የውሸት እንትን ብቻ እናንተ እንደ ማባበያ ነገር ያደርጉና ያንን ነገር
መሸጋገሪያ ያደርጋችኋል። ቢዝነስ እናንተ ላይ ይሰራሉ ምናምን እናንተ እውነት መስሏችሁ እንትን ይሏችኋል። ሌላው ደግሞ በጣም መጠንቀቅ ያለባቸው ብዙ ጊዜ አሁን የክፍለ ሀገር ላይ ምናምን የሆነ ሞዴሊንግ ምናምን ትምህርት ቤት ሲከፈት ሴት ተኮር ይሆናል። በጣም ሴቶችን ያተኮረ ወንዶችን ገለልተኛ ያደረገ አሁን ሞዴሊንግ ትምህርት ቤቶች ላይ ምናምን የሴት ሽያጭ አይነት ነገር ነው የሚሰማውና እኔ እስካለኝ መረጃ ድረስ ሴቶችን ለባለሀብት ለባለስልጣን ለምናምን ነገር እንደዚህ የማቅረብ ነገር አለ። ስለዚህ እዛ ነገር ላይ በጣም ጥንቃቄ አድርጉ። አንዳንዴ ደግሞ ትምህርት ቤቶች ራሱ እኔ የሆነ አሁን ስሙን መጥቀስ አልፈልግም፣ ግን በጣም አስነዋሪ እና በጣም ደባሪ ነገር ነው። ይሄ ኑድ ፎቶ ማለትም የራቁት በጡት ማስያዣ ኦር ደግሞ በጡት ማስያዣ እና በፓንት አሮን ነው ብቻ እንደዚህ አይነት እንትኖች አሉ። ፎቶ ላንሳችሁ ምናምን እያሉ ይሄ የኮንፊደንሳችሁ እንትን ነው፣ ኮንፊደንስ እንትን እንድትሉ ነው ምናምን ተብሎ እንደዚህ አይነት እንትኖችን እያነሱ ምናምን ከዛ በኋላ ላይ ላልሆነ ነገር በዛ ፎቶ እያስፈራሩ ፎቶሽን ለቃለሁ ምን ይላለሁ ምናምን እያሉ እያስፈራሩ ያልሆነ ነገር ውስጥ ሰዎች እየገቡ ነው ያለው። ከእንደዚህ አይነት ነገር በጣም ጥንቃቄ አድርጉ። ሞዴሊንግ ትምህርት ቤት ቦታ እንትን ስትሉ በጣም ጥንቃቄ ማድረግ አለባችሁ። ሞዴሊንግ ሌላ ነው፣ ይሄ ሌላ ነው። ይሄ የእንትን ንግድ ነው፣ የሴቶች ንግድ አይነት ነገር ነው፣ ባድ ነገር ነው። ይሄንን ባይ ዘ ዌይ ይሄ የኑድ ያልኳችሁ የጡት ማሳያ ምናምን የራቁት ፎቶ ምናምን ይሄንን በሌላ ቪዲዮ ሰራላችኋለሁ። ባይ ዘ በጣም ብዙ አዲስ አበባን ጨምሮ ሌላም ክፍለ ሀገሮች ምናምን እንደዚህ አይነት ቪዲዮዎች አሉ። በሌላ ቪዲዮ ሰራላችኋለሁ። እንደዚህ አይነት ቪዲዮዎችን እንድሰራላችሁ ሰብስክራይብ ማድረግ እንዳይረሳ። ለዛሬው ይመቻችሁ። ቴንኪው